እንኳን ወደ ታላቅ ፊልም ቻናል በድጋሚ መጣችሁ። በዛሬ ቪዲዮአችን ከሰው ፍጥረት ውጪ ከሆነች ሴት ጋር በሚጀምረው የፍቅር ግንኙነት የሚከፍለውን ዋጋ እናያለን። በ2006 የተሰራው አኳማሪን የተሰኘ ሮማንቲክ ድራማ ይዘት ያለው ፊልም ይዘንላችሁ ቀርበናል። አብራችሁን ቆዩ። ክላሪ ከማንኛውም ወንድ ጋር ለመሆን የምትፈልግ ወጣት ልጃገረድ ናት። ራይሞንድ የተባለ ቦዲጋርድ ወንበር ላይ ተቀምጦ የሁሉንም ሰው ደህንነት እየጠበቀ ነው። ልጃገረዶቹ የወንዱን አይን ለመያዝ የሚችሉበትን መንገድ ለመፈለግ መጽሔቶችን ሲያነቡ ይታያል። በተጨማሪም ሃይለሪ የተባለች ሴት በእናቷ ስራ ቅልጥፍና የተነሳ በባህር ውስጥ ስላሉ እንስሳት የሚያጠና የባዮሎጂስት ባለሙያ ናት። ክላሪ አብራት እንድትቆይ ሐሳብ አቀረበችላት። ሆኖም ሃይለሪ ከመዝናኛ ቦታ ለመውጣት የቀሯት 5 ቀናት ብቻ እንደሆነ ነገረቻት። ሆኖም የቀሩትን ቀናት አንድ ላይ ሆነው መቆየት እንዳለባቸውና ይህም ከሆነ ጥሩ ጊዜያትን እንደሚያስገኝላቸው አምነዋል። ሲቀመጡና ሲጫወቱ ራይሞንድ የተባለውን የአይን ፍቅር ያሳይዛቸውን ልጅ ሌሎች ልጃገረዶች መተው ሲያወሩትና ሲያሳስቁት አይተው ይበሽቃሉ። ልጃገረዶቹ ሃይለሪና ክላሪ ከነሱ ሁሉ የተለየ አለባበስ ለብሰው በመገኘታቸው ይቀልዱባቸዋል። ሁለቱም ልጃገረዶች ሁኔታው ያበሽቃቸዋል። በዚህም ጊዜ የባህሩን ዳርቻውን ለቀው ይወጣሉ። የባህሩን ዳርቻ የሚንከባከቡት ሰዎችም ሆነ የክላሪ አያቶች ግን በማንኛውም ጊዜ ኃይለኛ አውሎ ነፋስ ይመጣል ብለው ስለተጠራጠሩ የሚወድቁ ነገሮችን እንዲያወሩ እንዲያግዟቸው ይጠይቋቸዋል። ልጃገረዶቹ እቃዎቹን እየተቀበሉ ወደ ማከማቻ ይወስዳሉ። እዛም ሲደርሱ አንድ ግዙፍ ሰው ያስደነግጣቸዋል። ሁለቱም ምርጥ ጓደኛሞች በባህሩ አቅራቢያ ቤቶች እየኖሩ ነው። ሃይለሪና እናቷ በጣም ጥሩ ጓደኛሞች እንደመሆናቸው መጠን እናቷ በባህር ውስጥ ስነ ህይወት ተመራማሪነት በመታከናወነው የሥራ ምክንያት ወደ አውስትራሊያ ሊሄዱ ነው። ወደ ቤት እየመጣች ነው። በቤቱ የፊት በረንዳ ላይ እንዲሸጥ የሚለውን የሰሌዳ ምልክት ስታይ ተናዳ ትጥለዋለች። እናቷን ቤቱን ለመልቀቅ ያስተካከለችውን ዕቃ ወደ ነበረበት ትመልሰዋለች። ሃይለሪ ከእናቷ ጋር የተጣላች ይመስላል። በመካከላቸው ከባድ ውጥረት አለ። ትኩረቷን በሙሉ ለሷ ለመስጠት የተቻላትን ሁሉ ስታደርግ የነበረችው እናት በልጇ ችላ ተብላለች። ሃይለሪ በመጀመሪያ ከቦስተን ወደዚህ የባህር ዳርቻ ከተማ ሲዘዋወሩ ቦስተንን ለቃ መውጣት እንደማትፈልግ እንደነበረ ታስታውሳለች። ሃይለሪን ወደ አውስትራሊያ እንዲሄዱ ለማሳመን ብትሞክርም 18 ዓመት እስኪሞላት ድረስ ብቻዋን እቤት ውስጥ እንድትቆይ ሐሳብ አቀረበችላት። እናቷም ከልጇ ጋር መግባባት ስላልቻለች ከክፍሉ ወጥታ ሄደች። የዚያን ዕለት ምሽት ሃይለሪና ክላሪ ፊልም እያዩ ነው። ውጪ እየዘነበ ነው። ልጃገረዶቹ ፊልም መመልከታቸውን ትተው ወደፊት ስለሚሆነው ነገር ይጨነቃሉ። መለያየታቸው አስከፍቷቸዋል። አብረው ያጠኑ ስለነበረ የ8ኛ ክፍል ትምህርት ውጤታቸው ከተለያዩ ውጤታማ እንደማይሆን አስበዋል። ከራይሞንድ ጋር ትምህርት ሲጨርሱ የመጋባት ህልም አላት። ስለዚህም እናቷ ወደ ሌላ ቦታ መሄድ እንዳታስብ ለማድረግ ታምር እንዲፈጸምላት ለአምላኳ ትጸልያለች። ሁለቱም ቁጭ ብለው የተፈጠረውን ውጥረት ለመቀነስ ሲሞክሩ ኃይለኛ ማዕበል ይፈጠራል። ነጎድጓዳማ ወሸንፈር ያስደነግጣቸዋል። ከዚህም በተጨማሪ ሰማዩ መብረቅ ይጀምራል። የመጠጥ መሸጫው ማሽን በመብረቁ ስለተበላሸ ነፃ መጠጦችን ማግኘት ይችላሉ። ብዙም ሳይቆይ ግራሚ ብለው የሚጠሯት አንዲት አሮጊት ልጃገረዶችን ከባህሩ ዳርቻ ወደ ቤቷ ትወስዳቸዋለች። ማጂ የተባለችው አሮጊት የክላሪ አያት ነበረች። እነሱን ወደ ቤቷ የወሰደቻቸው በባህሩ ዳርቻ ከቆዩ ጉዳት ይደርስባቸዋል ብላ ስላሰበች ነበር። ጓደኛሞቹ ክላሪ ቤት ውስጥ አብረው ይተኛሉ። በዚህ ምሽት ክላሪ በነጎድጓዳማው ወሸንፈር ምክንያት እንቅልፍ ባይኗ ዞር ሳይል ይነጋል። አውሎ ንፋሱ ሊነጋ ሲል ይበርዳል። ራይሞንድና ጓደኛሞቹ ከእንቅልፋቸው ሲነቁ የባህር ዳርቻውን ለማጽዳት መምጣታቸውን ተገነዘቡ። ልጃገረዶቹም ልብሳቸውን ለብሰው እነሱን ለመርዳት ወደ ባህር ዳርቻው በፍጥነት ወረዱ። ክላሪ የቆሸሸውን ገንዳ ለማጽዳት ትሄዳለች። በመሃልም ውሃ ውስጥ መስመጥ ትጀምራለች። መዋኘትም ስለማትችል ቆሻሻ ውስጥ የሚያብረቀርቅ ነገር ተመለከተችና መጮ ጀመረች። ራይሞንድ የህይወት አደጋ ሰራተኛ እንደመሆኑ መጠን ወደ ገንዳው በመብረር እሷን ከመስመጥ ያድናታል። በኩሬ ውስጥ የጮኸችው ሻርካይታ እንደሆነ ነገረቻቸው። እነሱም ያለቻቸውን ችላ ይሉታል። ልትሰምጥ ስለነበረ ፈርታ የተናገረችው ነገር ነው ብለው ስላመኑ ብዙም ስለምታወራው ነገር ትኩረት አልሰጧትም። ክላሪ አሁንም በኩሬ ውስጥ ያለው ነገር በጣም እንዳስፈራት ለሃይለሪ ትነግራታለች። እሷም ግን አላመነቻትም እና ሙሉ ጊዜውን በራይሞንድ እጅ ውስጥ ስለነበረች ደስ እንዲላት ስለሱ ነው የምታወራት። በመጨረሻም ግን ሃይለሪ ጓደኛዋ ጭንቀት ስላለባት በገንዳ ውስጥ ያለውን ነገር ለማየት ማንም በማይገኝበት ጊዜ ለመመለስ ወሰኑ። በሚቀጥለው ቀን ምሽት በአካባቢው ወዳለው ገንዳ ሄዱ። ቦታው በአውሎ ነፋስ ከተበላሸ በኋላ ለተገልጋዮቹ መታሸጉን ተገነዘቡ።
አየሁት ያለችውን ነገር ለማያዝ ሲሉ የሞቱ አሳዎችንና ትሎችን በኩሬ ውስጥ መወርወር ጀመሩ። በመሃል ሁለቱ ልጃገረዶች መጨቃጨቅ ይጀምራሉ። ይህ ደግሞ ሻርክ ነው አይደለም፣ ኦክቶበስ ነው አይደለም የሚል ነበር። ሁለቱም በገንዳ ውስጥ የምትገኘውን ሴት እዛ በመግባቷ ያልተለመደ ነገር ሆኖባቸዋል። ስሟ ያልተጠቀሰው ሴት ጅራቷን እያወዛወዘች ሜርሜዳዊ መሆኗን ነገረቻቸው። እነሱም መጮህ ይጀምራሉ። እንደገናም የማንንም ትኩረት መሳብ ስላልፈለጉ አፋቸውን ይሸፍኑ ነበር። አዲስ ፍጥረት እንዳገኙ ተገንዝበዋል። ይህ በእንዲህ እንዳለ ሜርሜዳዋ ራሷን አኳማሪን ብላ ታስተዋውቃቸዋለች። አኳማሪን ሰዎች ስለሷ ምን አይነት አመለካከት እንዳላቸው እንደምታውቅና እነሱም እንደ ሕፃን መጮህ እንዲያቆሙ ልክ እንደ ትልቅ ሰው እንዲያነጋግሯት ታናግራቸው ነበር። አኳማሪን ሰዎች ስለነሱ ያላቸው አመለካከት ዘውትር የሚያወሩት ልቦለድ ላይ እንደሆነ በጋዶ ዓለም እንደሚኖሩ እንደማያውቁ አስታወሰቻቸው። ሂላሪ ወደሷ መቅረብ ብትፈልግም ክላሪ ወደ ሜርሜዳዋ እንዳትቀርብ በመከልከል መጥፎ ልትሆን እንደምትችል ታስጠነቅቃታለች። አኳማሪን ስለሷ የሚነገረውን ጥርጣሬና አመለካከት በሙሉ አስወግዳለች። ሜርሜዶች የፈጠራ ታሪኮች ሳይሆኑ እንደ ሰው መኖር እንደሚችሉ ትገልጽላቸዋለች። አኳማሪን ልጃገረዶቹ እንደ ጓደኛ በያዋት በጣም ደስ ይላታል። ክላሪ የጎተተቻት ካጠገቧ እንድትወድቅ ታደርጋለች። እሷም ግን አሁንም ቢሆን ልትጎዳት ትችላለች ብላ ትፈራለች። ሃለሪ ስለ አኳማሪን የበለጠ ለማወቅ ጉጉት በምታሳድርበት ጊዜ ጅራቷን ነካቻት። ጅራቷም ቀጭን ሆኖ ታገኘዋለች። እሷም በኩሬ ውስጥ ማዕበል በመፍጠር እነሱን ታስደስታቸዋለች። ውሃ ላይ የሰራቻቸው ስራ ምንም እንዳልሆነ ገለጸች። አባቷም ከዚህ የበለጠ ማዕበል እንደሚያስነሳ ነገረቻቸው። ትላንትና ምሽት የባህሩን ዳርቻ ያበላሸችው በማዕበሉ አባቷ በሷ ላይ በመበሳጨቱ ምክንያት የተፈጠረ መሆኑን ለነሱ ነገረቻቸው። እሷም በማዕበሉ ተገፍታ በአካባቢ በሚገኘው የቆሻሻ ገንዳ ውስጥ የተገኘችው በዚህ መንገድ ነው። አኳማሪን ከነሱ ጋር ጓደኛ በመሆን ትዳር ለመመስረት በመገደዷ ከቤት እንደወጣች ነገረቻቸው። 3 ቀን ያህል መፈናፈኛ እንዳሳጣች ስትናገር እብዱ ኖራዲን ወደ እነሱ ሲመጣ ያያሉ። እነሱም ሌላ ሰዎች እንዳያዩዋትና ነገ ስለሚመጡ እንድትጠብቃቸው ያስጠነቅቋታል። በማግስቱ ክላሪ ኩሬውን ለማጽዳት አንዳንድ ሰው ውሃውን ሲያወጣ ተመለከተች። እነሱም አኳማሪንን ለማየት በፍጥነት ወረዱ። 2 እግሮቿ በበቀሉበት አንድ ክፍል ውስጥ አገኟት። እሷም በእግሯ መራመድና መዝለል እንደምትችል ስታስብ በጣም ያስደንቃታል። ክላሪ ሃይለሪን ራቁቷን ስለሆነች የምትለብሰው ምንም ነገር ስለሌላት ቀሚስ እንድትሰጣት ጠየቀቻት። እሷም ዞር ብላ የሃይለሪን ሸሚዝ በሚያምር አጭር ቀሚስ አድርጋ ለበሰችው። እነሱም ወደ ቤታቸው ይወስዷታል። እቤት እንደደረሰችም አልጋ ላይ ወጥታ ትዘላለች። ከዛም ለሴት ልጆቹ በፀሐይ ብርሃን ጊዜ ብቻ እግሮቿ ሊኖራት እንደሚችሉ ትነግራቸው ስለነበረ እሷን ውሃ አጠገብ ማቆየት የሚችሉበትን መንገድ መፈለግ ነበረባቸው። ምሽት ላይ እርስ በርስ አዳዲስ ነገሮችን እያሳየቻቸው እየተዝናኑ ሳለ ወሸንፈር በቀላቀለበት ዳመና ውስጥ ማዕበሎችን የሚያስነሳው አባቷ ይደውልላታል። እሷም ጥሪው ካበቃ በኋላ ለነሱ በፍቅር ማመን በዓለም ላይ እጅግ አደገኛ እንደሆነ ነገረቻቸው። ወላጆቿ የሚመርጡላትን ሰው በግድ ልታገባ ነው። አባቷ ሌላ ፍቅረኛ እንዳላት እንድታሳምነው 3 ቀን ጊዜ ሰጣት። እሷም ጋብቻውን ለመቋጨት ስትል በ3 ቀን ውስጥ ፍቅረኛ እንድታገኝ እንዲረዷት ጠየቀቻቸው። እነሱም ፍቅር ይዟት ካላወቀች እንዴት ልታፈቅር ትችላለች ብለው ያስቡ ነበር። የባህሩ ዳርቻ ላይ የሚታየውን ሰው የመተዋወቅ ስሜት እንዳላት ገለጸችላቸው። አኳማሪን ከቤተሰቦቹ ጋር በባህሩ ዳርቻ ላይ በሚጫወተው ራይሞድ ላይ ጣቶቿን ስትጠቁም ስታይ ክላሪን በጣም ትደነግጣለች። ሁለቱም እሷ ላይ ይጮሃሉ። መቼም አንረዳሽም ይሏታል። እሷ ግን እየተቻኮለች ወደ ባህር ዳርቻው በመሄድ ስሙን ጮክ ብላ በመጥራት ልትተዋወቀው ትሞክራለች። እሷም ወደሱ ለመቅረብ የተጠቀመችበት መንገድ ሻወር እየወሰደ ስለነበረ ራይሙድ በጣም ይረብሸዋል። ራሷን ለሱ እንዲያስተዋውቃት እንኳን እድል ሳሰጠው ቀጥተኛ ጥያቄ አቅርባለት ነበር። ትወደኛለህ ትለዋለች። እሱ ግን ፍጹም አይመልስላትም። አኳማሪን ሰው ስላልሆነች ፍቅር እንዴት እንደሚሰራና በራይሙድም ዘንድ በጣም እንደተጠላች አትረዳም። የሱ ጓደኞች ለረጅም ጊዜ አብሯት እንዲቆም አይፈቅዱለትም። እንዲሁም ይዘውት ሊሄዱ ስለሆነ ወደ መኪናው እንዲገባ እየጠየቁት ነው። እሷ አሁን ውጥረት ውስጥ ገባለች። ከዚያም እሱ እሷን እንዲወዳት እንዴት ማድረግ እንዳለባት ትጠይቃለች። ቅናት ያደረባቸው ሴቶች በመጀመሪያ ላይ ቅር ቢላቸውም አሁን ግን ፍላጎታቸውን በሙሉ እንዲፈጸም ለማድረግ ቃል ስለገባችላቸው ተስማምተዋል። እነሱም የሃይለሪ እናት እሷን ይዛ ከዛ ሰፈር ለቃ እንዳትሄድ እንድታደርግላቸው ምኞት ነበራቸው። ስለዚህም አባቷን የመረጠላትን ሰው ማግባት የለባትም በሚል በ3 ቀን ውስጥ ከራይሞድ ጋር በፍቅር እንዲወድቁ በደስታ ተስማሙ። እርጥበት እስካልሆነ ድረስ ቀንጅራቷን ወደ እግር መለወጥ የቻለችው አኳማሪን በሱ ላይ አይኖቿን አድርጋለች። ራይሞድን ለ1 ዓመት ያህል በአይን ፍቅር ብቻ ወደዋለች። ይሁን እንጂ እነሱም የሃይለሪ እናት ወደ አውስትራሊያ እንዳታመራ ለማድረግ ሲሉ ፍቅራቸውን መስዋዕት ለማድረግ ወሰኑ። እነሱም በቀጣዮቹ 3 ቀናት ውስጥ በ10ዎቹ እድሜ ውስጥ በሚገኘው መጽሐፎች ላይ የሚገኙትን ፍቅር የሚያሳያ መንገዶች በመጠቀም
ራይሞድን ከሷ ጋር በፍቅር እንዲጣመር ለማድረግ እየሰሩ ነው። ከዚህም በኋላ መጽሔቶችን በማንበብ ያገኙትን ዕውቀት ለመጠቀም እቅድ እያወጡ ይገኛል። አኳማሪን ወደ ሃይለሪ ቤት ለመውሰድ ወሰኑ። እሱ ጋር በመደወል እንድታወራ ያደርጋሉ። እሷ ግን ድምጹን በመስኮት በኩል ስትሰማው እየጮኸች ስልኩን በመስኮት በኩል ተወረውረዋለች። ግራ ሲገባቸው እሷን በባይስክላቸው ይዘው ራይሞድ ቤት ወሰዷት። ስፖርት ሲሰራ የነበረው ራይሞድ ሲጨቃጨቁ ሲሰማ የሰማው ድምጽ የማን እንደሆነ ለማየት ወደ ውጭ ይመለከታል። አኳማሪንን ከሁለቱ ጋር ሆና ያያታል። ኮትሮ በተለየ መልኩ ቆንጆ ሆና ታየችው። ክላሪን እነሱን እያያቸው መሆኑን ስታቅ በድንጋጤ ፍሬኑን በኃይል ትይዘዋለች። ያኔ አኳማሪን መንገድ ላይ ትወድቃለች። እሱም ስትወድቅ ስላያት ከቤቱ ወጥቶ በመሄድ የጀግንነት ስራ ይሰራል። ጉልበቶቿ በመጠኑ ቆስለዋል፣ ነገር ግን አትበሳጭም። ከዚያም እሱ ቁስሏ እንዳይባባስ ለማድረግ ጉልበቷ ላይ የቁስል ፕላስተር ያደርግላታል። አብሯቸው እንዲሄድ ትጠይቀዋለች። ሁለቱም አንዳቸውን በሌላ አይነት ሲተያዩ የመኪናው ክላክስ ይረብሻቸዋል። በክላሪ የሚመራው ቀበጥ ልጃገረዶች ጓደኛሞች ናቸው። የአካባቢው የሜትሮሎጂስት ሴት ልጅ እሷን መንጃ ፈቃድ እንድታወጣ ለመርዳት ነበር ጓደኛሞች ጋር ቤት የተገናኙት። አነጋገሯና አኳኋኗም ግን እሱንም ለማማለል እንደምትፈልግ ያሳብቃል። ሲሊያ በልጆቿ ላይ ታሾፋለች። አኳማሪን ግን ዝም ብላ ማሳለፍ አልቻለችም። የስሟ ትርጉም አውሬ መሆኑን ነግራት እሷም መልሳ ታሾፍባታለች። እነ ሂላሪ ሲሰደቡ አኳማሪን መልሳ ስለሰደበችላቸው ደስ ብሏቸዋል። ለዛም ያመጉሳታል። አብረው በመሆን ወደ ባህር ዳርቻው ተመለሱ። በዚህ ጊዜም አኳማሪን እሱን ስታይ ስለተደናገጠችና ስለደነዘዘች ግራ ተጋብታለች። እነሱም በፍቅር እንደወደቀችና አሁን ለፍቅር ቀጠሯቸው መዘጋጀት እንዳለባት ይነግሯታል። ይሁን እንጂ ቅርጫት ኳስ ከጓደኞቹ ጋር እየተጫወተ ያለውን ራይሞድን ትኩረት ለማግኘት ወደ አካባቢው የጎዳና ላይ ቲያትር ለመሄድ ወሰኑ። እነሱም ትኩረት ለመሳብ ሲሉ ከት ብለው እየሳቁ ያልፋሉ። ያኔ የሱም ትኩረት ወደ እሷ ይዞራል። የአሻንጉሊት ዶልፊኖች ቅርጫት ኳስ ተጫውቶ ሲያሸንፍ ተሰጥቶት የነበረውን ለሷ ይሰጣታል። ሁለቱም የጥጥ ከረሜላ ይዘው ከወንዙ ማዶ በጀልባ ይጓዛሉ። ስለ ወላጆቻቸው ጉዳይ ለተወሰነ ጊዜ ያወራሉ። ለ2 ቀናት ያክል ከተማ ውስጥ እንደኖረች ነገረችው። ስለዚህም ወዴት መሄድ እንዳለባት ከመወሰኗ በፊት ይጠይቃታል። ውሃ ውስጥ እያለች ፀሐይ ልትጠልቅ እንደሆነ ስለተገነዘበች መሸበር ጀመረች። ጀልባውን በፍጥነት በመቅዘፍ እግሮቿ ወደ ጅራትነት ከመቀየራቸው በፊት ወደ እነሱ ደረሰች። ከውቅያኖሱ በስተቀር ወደ ሌላ ቦታ እንዲወስዷት ጠየቀቻቸው። ምክንያቱም አባቷ ማዕበሉን ወደሷ አምጥቶ ሊመልሳት እንደሚያደርግ በእርግጠኝነት ታቅ ነበረ። እነሱም ወደ ውሃው ማማ በመውሰድ ሌሊቱን እዛ እንድትቆይ ወሰኑ። እሷም እርስ በርስ ፍቅር ውስጥ እንደገቡና እራት ሊጋብዛት እንደጠየቃት ገለጸችላቸው። እነሱም በጣም ከመደሰታቸው በላይ በቀጣዩ ምሽት ከሱ ጋር ሊያገናኟቸው ይሞክራሉ። ከሱ ጋር በአካባቢው በሚካሄደው ዳንስ ላይ መደነስ ቢኖርባትም ገና ጀንበር ሳትጠልቅ ወደ ቤት ለመሄድ ትገደዳለች። ከዚያም ጠዋት ላይ እንዲገናኙ ነግራው ስማው ትሄዳለች። ሲሊያ ሶስቱንም እየተከተለቻቸው እሷ ወዳረፈችበት የውሃ ማማ በመሄድ ሚስጥሩን ትገነዘባለች። አኳማሪን ከማማው እንዳትወርድ መሰላሉን ትቆልፈዋለች። ከዚያም ሁኔታውን በዜና እንዲጋለጥ ታደርጋለች። ይሁን እንጂ በከተማ ውስጥ ሚስጥራዊ የሆነ የእጅ ባለሙያ እሷን ለማምለጥ እንድትችል ረዳት። እሷም ያሰበውን እንዲሳካለት እንደምትረዳው ቃል ገብታለታለች። የሲላሪ አባት ቤተሰቧን በብሔራዊ ቴሌቪዥን በማሳፈሯ ምክንያት መኪናዋን ነጠቃት። በማግስቱ ጠዋት አንድ የባህር ኃይል አባል ራይሞድን እንደሚወዳት ጠየቀችው። እሱም እንደሚወዳት ሆኖም ከሷ ጋር ፍቅር እንዳልያዘው በመግለጽ ገና ከተዋወቁ አንድ ቀን ብቻ እንደቆዩ ራሱም ቀስ ብሎ ሊያፈቅራት እንደሚፈልግ ተናግሯል። አኳማሪን እያወራች እያለ ሲሊያ ጠልቃ በመግባት ውቅያኖስ ውስጥ ገፍትራ በመክተት ወደ መርሜድነት እንድትቀየር ታደርጋለች። ያን ጊዜ ልቧ በፍርሃት ይረበሻል። እሱም ደንግጦ ነበር። ሆኖም እንደገና እሷን ለማግኘት ተጣደፈ። አባቷ ውቅያኖስ ውስጥ እንደገባች ስላወቀ ማዕበሉን አስነስቶ ወደ ቤቷ ሊመልሳት ነው። ሆኖም ሂላሪና ክላሪ ወደ ውቅያኖስ ውስጥ ዘለው በመግባት ሊረዷት ይሞክራሉ። እሷም ለምን እንደሚወዷት ጠየቀቻቸው። እነሱም በጣም እንደሚወዷትና ጥሩ ሰው እንደሆነች ነገሯት። የልጅቷ ወዳጅነት ያለው ኃይል አባቷ ፍቅር እንዳለ እንዲያምን ያደረገው ሲሆን አውሎ ንፋሱ ጸጥ ይላል። እናቷም ብዙ ጥረት ስላደረገች እንዳታስከፋት አኳማሪን ትነግራታለች። ክላሪን በመጨረሻ ወደ አውስትራሊያ ለመሄድ ተስማማለች። ከዚህም ይልቅ ምኞታቸውን በማዳን ሌላ ጊዜ ሊጠይቋት ቃል ገብተው እሷን ተሰናብተዋታል። ራይሞድም እየመጣች እንድታየው ጠየቃት። እሷም ተስማምታ ተሳሳሙ። እሱም በባህሩ ዳርቻ ወደ ኋላ ተመለሰ። ለነሱም ላሳዩት ድፍረትና እሷንም ስላስተዋወቁት ምስጋና አቀረበላቸው። እርስ በርሳቸው ሊለያዩ ስለሆነ ቢያዝኑም ተቃቅፈው ፍቅራቸውን ይገልጻሉ። በዛሬ ቪዲዮ ይዤላችሁ የመጣሁት ይህንን ይመስል ነበር። እንደወደዳችሁት አልጠራጠርም። ታዲያ ሁሌም እንደምንለው የሰብስክራይብ በተን መጫናችሁን አትርሱ። እንዲሁም ላይክ እና ኮሜንት በማድረግ ድጋፋችሁ አይለይን። የደውሏንም ምልክት በመጫን ዘውትር ከሰኞ እስከ እሁድ የምንለቃቸውን ቪዲዮዎች በትኩሱ ወደ እናንተ እንዲደርስ ማድረግ ትችላላችሁ። የዛሬን አበቃው። በቸር ቆዩኝ።